የሰው ልጅ ከጥፋቱ ቢተርፍም ለምን ዛሬም ወደ ሌላ ጥፋት ጦርነት እያመራ ነው? ዛሬ ስለ ከነዓናውያን ሚስጥርና መጨረሻው ዘመን ትንቢት በጥልቀት እንመረምራለን። ታሪክ ራሱን ይደግማል ይባላል። ከሺህ ዓመታት በፊት ከነዓን ምድር የነበረው የስልጣኔ ጥምና የሞራል ውድቀት ዛሬ በፊታችን ደጃፍ ላይ ከቆመው የሶስተኛው ዓለም ጦርነት ስጋት ጋር ምን ግንኙነት አለው? ኖህ ልጆቹን ሲመርቅና ሲረግም የወደፊቱን የዓለም ካርታ እየሳለ ነበር። በዚህ ቪዲዮ የከነዓናውያንን ድብቅ ማንነት፣ የኖህን ልጆች የዘር ግንድ፣ እስከ ዛሬ ያለውን ተጽዕኖ እና መጽሐፍ ቅዱስ ስለ ዓለም ፍጻሜ የተነበያቸውን አስደንጋጭ ቦታዎች አንድ በአንድ እንፈታለን። እስከ መጨረሻው አብራችሁን ቆዩ። ከነዓን የተረገመው ወይስ የተባረከው ምድር? የጥንቱ ስልጣኔና የዘመናችን ሚስጥር ክፍል 1። የመነሻው ሚስጥር፣ የኖህ ልጆችና እርግማን። ታሪካችን የሚጀምረው ከጥፋት ውሃ በኋላ ባለው አዲስ ምድር ላይ ነው። ኖህ 3 ልጆች ነበሩት፣ ሴም፣ ካም እና ያፌት። እነዚህ ሶስቱ የዓለም ሕዝቦች አባቶች ናቸው። ሴም የሃይማኖትና የመንፈሳዊ ተምሳሌት፣ የእስራኤል የአረብና የኢትዮጵያውያን ዘር የሚቆጠርበት ነው። ያፌት ደግሞ የሳይንስና የስልጣኔ ተምሳሌት፣ የአውሮፓና የእስያ ሕዝቦች መነሻ ነው። ካም የጉልበትና የጥበብ ተምሳሌት፣ የአፍሪካና የከነዓን ሕዝቦች መነሻ ነው። አንድ ቀን ግን ታሪኩ ተቀየረ። ኖህ ወይን ጠጥቶ ሰክሮ ድንኳኑ ውስጥ ተኝቶ ሳለ ካም የአባቱን ራቁትነት አየ። ካም አባቱን ከማከም ይልቅ ለወንድሞቹ ሊያሳይ መጣ። ሴምና ያፌት ግን ፊታቸውን አዙረው አባታቸውን አለበሱት። ኖህ ከስካሩ ሲነቃ የሆነውን አወቀ። ነገር ግን የረገመው ካምን ሳይሆን የካምን ልጅ ከነዓን ነበር። ከነዓን የተረገመ ይሁን፣ ለወንድሞቹ ለባሪያዎቹ ባሪያ ይሁን አለው። ይህን የምናገኘው ዘፍጥረት 9 ቁጥር 25 ነው። ይህ እርግማን ለዘመናት የሚቆይ የጦርነትና የባርነት ጥላ በምድሪቱ ላይ ጣለ። ክፍል 2። የከነዓን ስም ትርጓሜና ምድሪት። ከነዓን የሚለው ስም ትርጓሜው በሁለት መንገድ ይታያል። ዝቅ ያለ ለውላድ፣ ምድሪቱ ከባህር ወለል በታች ያሉ ዝቅተኛ ሰፈሮች ስላላት። ነጋዴ፣ መርቻንት። ከነዓናውያን በንግድና በቀለም ስራ ፐርፕል ላይ አሜሪካዊ ስለነበሩ ነጋዴ የሚል ትርጉም ይሰጠዋል። ምድሪቱ በታሪክ ወተትና ማር የምታፈስ ተብላ ተጠርታለች። በምዕራብ የሜዲትራኒያ ባህር፣ በምስራቅ የዮርዳኖስ ወንዝ የሚያዋስኗት እጅግ ለም ምድር ነበረች። የከነዓን ሕዝቦችና ባህሪያቸው። ከነዓናውያን አንድ ወጥ ሕዝብ አልነበሩ። በ7 ታላላቅ ጎሳዎች የተከፈሉ ነበሩ። አሞራውያን፣ ኬጣውያን፣ ፌዛውያን፣ ኢያቡሳውያን እያሉ ይቀጥላሉ። ተዋጊዎችና ኃያላን ግዙፍ ሰዎች ጂያንቲክ ፒፕል ይኖርባቸው ነበር። የኢያሪኮ ቅጥር ስለዚህ ምስክር ነው። የጣዖት አምልኮ ዳርክ ሳይድ። ከነዓናውያን በዓልን፣ የዝናብ አምላክና አስታሮትን ያመልኩ ነበር። ባህሪያቸው እጅግ ጨካኝ ነበር። የገዛ ልጆቻቸውን ለሞሎክ ጣዖት በእሳት አሳልፈው ይሰጡ ነበር። ይህ የኃጢአት ጽዋ መሙላት ነው ምድሪቱን ወደ ጥፋት የመራት።
እውቀታቸው ቢጠፋም ጥበባቸው ግን ዛሬም በቴክኖሎጂያችን ውስጥ አለ። የከነዓናውያን ጥፋት የመጣው በኃጢአትና በልጆች መስዋዕት ምክንያት እንደሆነ መጽሐፍ ቅዱስ ይናገራል። አሁን ዓለም የሰው ልጅን ክብር የሚያዋርዱ ተግባራት፣ ዘመናዊ ጣዖት አምልኮዎች ሲበዙ የከነዓን ዕጣ ፈንታ እንደሚደገም የታሪክ ተመራማሪዎች ስጋታቸውን ይገልጻሉ። ከነዓናውያን በጥበብና በሀብት በለጸጉ ምድሪቷን ማስጠበቅ የቻሉት ግን የጽድቅን የሞራልና ስርዓት ሲኖራቸው ብቻ ነበር። ከኖር ግናን ጀምሮ እስከ ኢያሱ ጦርነት ድረስ ያለው ጉዞ የሚያስተምረን አንድ እውነት አለ። ምድር የፈጣሪ ናት፣ የሚወርሷትም ትእዛዙን የሚጠብቁት ናቸው። የመጽሐፍ ቅዱስ ትንቢቶች የመጨረሻው ዘመን ምልክቶች አሁን ካለው ነባራዊ ሁኔታ ጋር ይገናኝ ይሆን? እስኪ ፈተሽ። መጽሐፍ ቅዱስ በተለይም በማቴዎስ 24፣ ሉቃስ 21 እና በራእይ መጽሐፍ ላይ ዓለም ወደ ማብቂያ ስትቀርብ የሚታዩ ምልክቶችን በዝርዝር አስቀምጧል። ጦርነትና የጦርነት ወሬ። ኢየሱስ እንዲህ ብሏል፣ የጦርነትን ወሬ ትሰሙ ዘንድ አላችሁ፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና። ማቴዎስ ምዕራፍ 24 ከቁጥር 6 እና 7። ይህ አሁን ባለው ዓለም በየቀኑ የምንሰማው ዜና ሆኗል። የተፈጥሮ መዛባት፣ ረሃብ፣ ቸነፈር፣ ወረርሽኝና የምድር መንቀጥቀጥ በተለያዩ ስፍራዎች እንደሚሆኑ ተናግሯል። ይህንም እያየን ነው። በጎፋሱን የደረሰውን አይተናል። የፍቅር መቀዝቀዝና የክፋት መብዛት፣ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዛቀዛለች ይላል ማቴዎስ ምዕራፍ 24 ከቁጥር 12። ይህም የሰዎችን ግብረ ገብነት መውደቅና ለሰው ልጅ ያላቸውን አክብሮት መቀነሱን ያሳያል። የእውቀት መብዛት። ነብዩ ዳንኤል እውቀትም ይበዛል ብሎ ነበር። ዳንኤል ምዕራፍ 12 ከቁጥር 4። ይህም አሁን ያለንበትን የቴክኖሎጂና የኤአይ ዘመን በግልጽ የሚያመለክት ይመስላል። የሶስተኛው የዓለም ጦርነትና ስጋት ወቅታዊ ሁኔታ። አሁን ላይ ዓለም ያለችበት ሁኔታ ለሶስተኛው የዓለም ጦርነት በጣም የቀረበ እንደሆነ ብዙ የፖለቲካ ተንታኞች ይስማማሉ። ይህ ሁኔታ ከመጽሐፍ ቅዱስ ትንቢቶች ጋር በሶስት ነጥቦች ይገናኛል። አንደኛ፣ የኃይል መንግስትን መቃረን። የኃያል መንግስታትን መቃረን። መጽሐፍ ቅዱስ የሰሜን ንጉስ እና የደቡብ ንጉስ ተብሎ የሚታወቁ ሁለት አሉ። ዳንኤል ምዕራፍ 11 ላይ በሚል የተጠቀሱት ኃይሎች መጋጨት በመጨረሻ ዘመን እንደሚከሰት ይናገራል። አሁን ላይ በምዕራባውያን ኔቶና በምስራቃውያን ራሻ፣ ቻይና፣ ሰሜን ኮሪያ መካከል ያለው ከፍተኛ ፍጥጫ የዚህ ትንቢት ጥላ ተደርጎ ይወሰዳል። በሁለተኛ መልኩ ደግሞ መካከለኛው ምስራቅ ውጥረት ነው። መጽሐፍ ቅዱስ የዓለም ትኩረት በኢየሩሳሌም እና በአካባቢዋ ባሉ ሀገራት ላይ እንደሚሆን ይናገራል። በሕዝቅኤል ምዕራፍ 38 ላይ የተጠቀሰውን የጎግና የማጎግን ጦርነት ብዙ ሀገራት ተባብሮ በእስራኤል ላይ እንደሚነሱ ይገልጻል። አሁን በኢራን፣ እስራኤልና በአካባቢው ባሉ ሀገራት መካከል ያለው ግጭት የዚህ ጦርነት መነሻ ሊሆን ይችላል የሚሉ ስጋቶች አሉ። ሶስተኛ፣ የኒውክሌር ስጋት፣ የእሳት ጥፋት። የሐዋርያው ጴጥሮስ መልእክት እንዲህ ይላል፣ የሰማይ ፍጥረት ግን በትልቅ ድምፅ ያልፋል፣ የሰማይን ፍጥረት በቃጠሎ ይበተናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10። ብዙዎች ይህን ቃጠሎ አሁን ባለው ዘመን ያለውን የኒውክሌር ቦምብ ኃይል ሊያመላክት እንደሚችል ይተነትናሉ። አንድ ትልቅ ስለሚፈጠር ዓለም በሰከንዶች ውስጥ
በእሳት ልትጋይ የምትችልበት ደረጃ ላይ መሆኗን የትንቢቱን አሳሳቢነት ይጨምራል። በመጽሐፍ ቅዱስ እይታ ጦርነትና ውጥረት ብቻቸውን የዓለም መጨረሻ አይደሉም፣ ይልቁንም የመጣር መጀመሪያ ናቸው። መጽሐፍ ቅዱስ ዓለም የምትጠፋው በጦርነት ብቻ ሳይሆን እግዚአብሔር በአገዛዙ ጣልቃ ገብቶ አዲስ ሰማይና አዲስ ምድር ለመተካት በሚያደርገው ፍርድ እንደሆነ ያስተምራል። አሁን ካለው የሶስተኛው ዓለም ጦርነት ስጋት የምንረዳቸው ነጥቦች፣ አንደኛ፣ የሰው ልጅ አለመረጋጋት። የሰው ልጅ ራሱ ሰላምን ማምጣት እንደማይችልና ቴክኖሎጂ ለጥፋት እየዋለ መሆኑን ያሳያል። ንቃት። ትንቢቶች የተነገሩት ሰዎች ለማስፈራራት ሳይሆን ተዘጋጅታችሁ ጠብቁ ማለት ነው። ሶስተኛ፣ የተስፋ ቃል። ምንም እንኳን ዓለም ብትጨነቅም አማኞች በእግዚአብሔር ጥበቃ ስር መሆናቸውንና መጨረሻቸው የክፋት መጥፋትና የጽድቅ መንገስ እንደሆነ ተስፋን ይሰጣል። በቀጣይ ቪዲዮ ደግሞ ስለ ጎግና ማጎግ ከሰፊ ማብራሪያ ጋር ያዘጋጀሁት ቪዲዮ አለ። እሱን የምናየው ይሆናል። ለዛሬው በዚያ በቃ። ላይክ እና ሰብስክራይብ አድርጉልኝ። አመሰግናለሁ። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ።